ይህን ታላቅ ሰው በታዋቂዎች ኩር ድራማ ላይ ጁማሊ ኮችባሊ በሚለው ስሙና ጨካኝ በሚመስለው ባህሪ ሁላችንም እናውቀዋለን። ችግሩን ለማንም አሳልፎ መስጠት የማይወድ በቁጣው ሰፈርና መላው ፊልም ኢንዳስትሪውን የሚያናውጥ ለ11 ዓመታት ያክል በእስር ቤት የታሰረውን አስገራሚ ተዋናይ እውነተኛ ህይወቱ ምን ይመስላል? ተዋናዩ ከካሜራ ጀርባ ያለው እውነታ፣ በትምህርት ቤት የነበረው አመፀኛ ባህሪና ታሪኩን በፊልም ቀረጻ ቦታዎች ላይ ዳይሬክተሮችን እያስለቀሰ የሚያባረው አስቸጋሪ ማንነቱን የምንመለከተው ጉዳይ ሲሆን ብዙ ሰዎችን ያስገረመው ድብቅ ማንነቱን እንዳሳለን። ዛሬ ስለ ጁማሊ አስገራሚ እውነተኛ ማንነት ከተለያዩ የቱርክ ሚዲያዎች ያገኙት መረጃ ተንተርሼ መረጃዎችን አጋራችኋለሁ። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ምርጥ ቪዲዮዎችን ስለቅ እንዲደርሳችሁ አሁን ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩ። Ben buradan ayrılmam, şaşmadan pusulam, geceler farksızdır. በቸኮል ተከታታይ ድራማ ጁማሊ በሚል ስምና በመደበኛ ስሙ ነሲፍ በሚል ሲሉ የሚጠሩት ሰው የተወለደው እንደ አውሮፓውያን አቆጣጠር ሜይ 27 1980 በቱርክ አዳና ከተማ ነበር። የአስተዳደግ ሁኔታውን ስንመለከት መካከለኛ ገቢ ካላቸው ቤተሰብ ውስጥ የነበረ ቢሆንም የልጅነት ህይወቱ ግን ሙሉ በሙሉ ቀላል አልነበረም። በትምህርት ቤት ቆይታው ለጥናት ትልቅ ትኩረት ባይኖረውም በውስጡ ግን ሁልጊዜ ትወናን ይመኝ ነበር። በወንጀልና ግርግር የሚታወቅ ሰፈሮች ውስጥ ነበር ያደገው። በአሁኑ ሰዓት ታዋቂና ዝነኛ የሆነ ተዋናይ በልጅነቱ በትምህርት ቤት ውስጥ እጅግ አስቸጋሪና አመፀኛ ተማሪ የነበረ ሲሆን ከትምህርት ይልቅ በየቀን ከሰፈር ልጆች ጋር በመጣላት ህግ በመጣስና መምህራን ማስቸገር ስራው የነበረ አስገራሚ ሰው ነበር። ከማንበብ ይልቅ ሰፈር ውስጥ በዱላ መጫወት የሚመርጥ፣ በባህሪው የተነሳ ቤተሰቦችን በየቀን ወደ ትምህርት ቤት የሚያስጠራው ሰው የሚኖርበት አካባቢ የሚያናውጥ እንደነበር ይነገራል። ተዋናዩ ገና በ17 ዓመቱ እንደ አውሮፓውያን አቆጣጠር በ1992 በአዳና ሳህን ማዘጋጃ ቲያትር ቤት ውስጥ በበጎ ፈቃደኝነት በመተወን የትወና ስራውን አህዱ ብሎ ጀመረ። ለተወሰኑ ወራቶች ከሰራ በኋላ በትወና ዓለም ስኬታማ ለመሆን በቂ እውቀት እንደሚያስፈልግ ስላመነ በአገሪቱ የትወና ትምህርት ወደሚሰጥበት ዩኒቨርሲቲ በመግባት በቲያትር ጥናት ዘርፍ ከፍተኛ ትምህርቱን ተከታትሎ ለመመረቅ በቃ። ዩኒቨርሲቲ እንደጨረሰ እንደማንኛውም ትልቅ ራዕይ እንደሰነደ ወጣት የቱርክ የፊልም ኢንዳስትሪ ማዕከል ወደሆነችው ወደ ዋና ከተማዋ ኢስታንቡል ጎራ አለ። ከዚህ በኋላ በትናንሽ የትወና ስራዎችን መሳተፍ የጀመረ ሲሆን በ2000ዎቹ አካባቢ አፕሪዶክሞ በተባለ ታዋቂና ታላላቅ ተዋናዮች የተሳተፉበት ድራማ ላይ መተወን ጀመረ። ጁማሊ ታላቁ ቀናን ለማግኘት የበቃው እንደ አውሮፓውያን አቆጣጠር በ2002 በሰራው ሃኒም በተባለ ድራማ ላይ ራምዛን የተባለ ገጸ ባህሪን በመወከል ሲሆን ከዚህ በኋላ በርካታ ቁጥር ያላቸው የቱርክ ደራሲያን የሱን የተለየ ተፈጥሮ ትወና ብቃት መመስከር ጀምረውለታል። ጁማሊ በዓለም አቀፍ ደረጃና በኢትዮጵያም ጭምር ተወዳጅ ያደረገው ስራው ችኮር የተባለው ድራማ እንደሆነ ምንም ጥርጥር የለውም። በድራማው ላይ የኮችባሊ ቤተሰብ ታላቅ ልጅ የሆነው የጁማሊን ገጸ ባህሪን ሲሆን የተላበሰው ለ10 ዓመታት ያክል እስር ቤት ቆይቶ ወደ ሰፈሩ የተመለሰው ጁማሊ በድርጊቱ ግትር፣ ጨካኝና ፈጣን ቢመስልም ለቤተሰቡ ያለው ፍቅር ግን ርህራሄ የበዛበትና የተለየ ነበር። ቁጣንና ፍቅርን በአንዴና በአስደናቂ ሁኔታ የመላበስ አቅሙ ከፍተኛ እንደሆነ የሚነገርለት አርቲስቱ በብዙሃኑ ዘንድ በድንቅ የትወናው ስራዎቹ ትልቅ አድናቆትን አትርፏል። ከችኩር ድራማ ባሻገር ሳህሲያት፣ ያፕራክ፣ ሌዲስ ፋርም እና ሌሎች በርካታ የቴሌቪዥን ተከታታይ ድራማዎችን ለመላው የፊልም ኢንዳስትሪው አበርክቷል። በተለይ ሃኒማን በተባለው እጅግ ታዋቂ ድራማ ላይ ድንቅ የትወና ብቃቱን አሳይቷል። የፊልም ባለሙያዎች እንደሚናገሩት አንዳንዴ ልክ በፊልም ገጽ ባህሪው እንደምንመለከተው ጁማሊ በሪል ህይወቱም ሲበዛ ፈጣን፣ ቁጡና ተደባዳቢ ነው ሲሉ ይናገሩለታል። ፊልም በሚሰሩበት ወቅት ቀረጻ ሲካሄድ እሱ በፈለገበት ፍጥነት ካልሄዱ ከዳይሬክተሮቹና ከሌሎች ተዋናዮች ጋርም በተደጋጋሚ ግጭት ውስጥ ይገባል። በዚህ ባህሪው የተነሳ በተለያዩ ጊዜያት ትችትና ነቀፌታንም ያስተናገደ አርቲስት ነው። የኔ ሀሳብ ብቻ ነው መሬት ጠብ ማለት ያለበት የሚለው ግትር አቋሙ በዋና ከተማ ኢስታንቡል ውስጥ የፊልም ፕሮዳክሽኖች ዘንድ እሱን ይዞ ለመስራት አስቸጋሪና አስፈሪ ነው እስከማለት አድርሷቸዋል። ሌላውና ትልቁ ብዙ ትችትን የሚያስተናግድበት ምክንያት በተወናቸው የጥበብ ስራዎቹ ከአንድ ገጸ ባህሪ መውጣት አለመቻል ነው። የፍቅር ታሪኩን ስንመለከት ደግሞ ለብዙ ዓመታት የጁማሊ ዋና የፍቅር አጋር የነበረችው ይልዱዝ ስትሆን ተዋናዩ በጥብቅ ይወዳት ነበር። ጥንዶቹ በየጊዜው የሚቆራረጥ ግንኙነት ውስጥ የነበሩ ሲሆን እንደ አውሮፓውያን አቆጣጠር ከ2004 እስከ 2007 አብረው ከኖሩ በኋላ ለተወሰነ ዓመት ተለያይተው እንደገና በ2018 እስከ 2019 ተገናኝተው አብረው መቀጠል ጀምረዋል። ጥንዶቹ በየጊዜው የሚቆራረጥ ግንኙነት ውስጥ የነበሩ ሲሆን እንደ አውሮፓውያን አቆጣጠር ከ2004 እስከ 2007 አብረው ከኖሩ በኋላ ተለያይተው እንደገና በ2018 እስከ 2019 ለመገናኘት የበቁ ድንቅ አርቲስቶች ነዋል። ጥንዶቹ ሁለት ልጆች እንደወለዱ የሚነገር ሲሆን የመጀመሪያው ልጅ ወንድና ለሁለተኛ ጊዜ የወለዳት ሴት መሆኗን በተለያዩ መረጃዎች ላይ ይገልጻል። በየፊልሙ ላይ ያለው አረማመድ፣ አነጋገርና ቁጣ ሁሉንም የሚያናውጠው የድሮ ጁማሊ ነው። ይህ ደግሞ እንደ ተዋናይ ራሱን በአንድ ገጸ ባህሪ ውስጥ ተቆልፎ እንደቀረ የሚያሳይ ትልቅ ድክመቱ እንደሆነ በርካቶች በተለያዩ ፕሮግራሞች ላይ ሲናገሩ ቢደመጡም አርቲስቱ ግን ማንም ሊረሳው የማይችለውን የትወና ብቃቱን አስደምሞናል። ወደ ቤተሰቦቻችን ለዛሬ ያዘጋጀውን መሰናዶ በዚህ ቋጭን። በቀጣይ በሌሎች ፕሮግራሞች እስከንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰላሙን ተመኘን።